አምስተኛ ሐላል ያልሆኑ የገቢ ምንጮች። በዘመናችን ንጹህና ሐላልነቱ አስተማማኝ የሆነ የገቢ ምንጭ ማግኘት ከመቼውም በላይ በጣም ከባድ ሆኗል። ለፍቶ አዳሪ ስራና የሥራ ሰው ባህሪ። ዝግጅት አቡ ዓብደላህ አሕመድ ሼኽ አደም። አቅራቢ ስዑድ ጠይብ። አብዛኛው ሰውም መብላት መጠጣቱንና ብር አለማጣቱን እንጂ የገቢ ምንጩ ምንነት ብዙም አያስጨንቀውም። ይህም የኢማን መድከምና የቅያማ መቃረብ ምልክት ነው። እንዲህ አይነቱ ዘመን ወደፊት እንደሚመጣ ነቢዩ ሰለላሁ ዐለይሂ ወሰለም አስቀድመው ተናግረዋል። ወደፊት ሰዎች ገንዘብን በምን መልኩ እንዳገኙ ከሐላልም ይሁን ከሐራም የማይጨነቁበት ጊዜ ይመጣል። ቀደምት እውነተኛ ሙስሊሞች የምንጩን ትክክለኝነት ያላረጋግጡትን ገንዘብም ይሁን ምግብ ወደ ኪስና አፋቸው አያስገቡም ነበር። በስህተት ከገባም መልሰው ያወጡት ነበር። የሰሐቦች አውራ የሆኑት አቡበከር ረዲየላሁ ዐንሁ አገልጋያቸው ምግብ ሲያቀርብላቸው ሁሌም ቀድመው ከየት እንዳመጡ ጠይቀው ነበር የሚመገቡት። ከዕለታት አንድ ቀን ያለ ወትሮ አገልጋያቸው ምግብ አቅርቦላቸው ሳይጠይቁት ዝም ብለው እየበሉ ሳለ ዛሬ ምግቡ ከየት እንደመጣ ታውቃለህን ብሎ ጠይቋቸው፣ እሳቸውም መልሰው ከየት ነው የመጣው ብለው ሲጠይቁት ድሮ በማህይምነት ዘመን ለአንድ ግለሰብ ያውም የማልችለውን ጥንቆላ አውቃለሁ ብዬ አታልዬ ሰርቼለት ነበር። ዛሬ አግኝቶኝ ምግብ በመስጠት ወረታውን ከፈለኝ፣ አጸፋውን መለሰልኝ። አሁን የምትበላው ምግብ እሱ ነው ብሎ ሲመልስላቸው እጃቸውን አፋቸው ውስጥ ከተው ወደ ሆዳቸው የገባውን በሙሉ በማስመለስ አወጡት። የምድር መጥፊያ እየቀረበ ሲመጣ ሰዎች ልባቸው እያወቀ በግዴለሽነት ሐላል ሐራሙን እየቀላቀሉ ይበላሉ። ካደረጋችሁት ከአላህ ጋር ጦርነት ለመግጠም ተዘጋጁ የተባለለትን ሪባ ወለድን እንኳን ሳይቀር ተዳፍረው ከወለድ ባገኙት ገንዘብ ቤት፣ መኪና ወዘተ መሰረታዊ ነገሮችን ገዝተው በቋሚነት አላህን ሱብሓነሁ ወተዓላ እያስቆጡ የሚኖሩና ይህ ድርጊታቸውም ምንም የማይመስላቸው ያለ ስጋት ነፃ ሆነውና ደስተኛ መስለው የሚኖሩ የዘመናችን ሰዎች ጥቂት አይደሉም። ወደ ኪስና ሆድ የሚገባን ነገር አለመምረጥ ወይም ሐራም መብላት ቀልብ ያደርቃል፣ ከአላህ ያርቃል፣ የዱዓ በርን ይዘጋል። በመቀጠልም ጥቂት በዘመናችን ብዙ ሰዎች የተፈተኑባቸው ትክክል ያልሆኑ ሐራም የገቢ ምንጮችን እንመለከታለን። ወለድ ከከባባድ ወንጀልና የአላህን ሱብሓነሁ ወተዓላ እርግማንን ከሚያስከትሉ ነገሮች መካከል አንዱ ወለድን መብላትና ማብላት ነው። ነቢዩ ሰለላሁ ዐለይሂ ወሰለም የሰው የራስም ይሁን የሌላ አደም እና ውሻ እየሸጡ ብር መቀበልን፣ የዝሙት ወይም የሴተኛ አዳሪነት ሥራ መስራትን ከልክለዋል። ወለድን እየሰጠ የሚያበላና ተቀብሎ የሚበላን ሰውንም እንዲሁም ንቅሳት የምትሰራና ለራሷም የምታሰራ ሴትን ፎቶ የሚነሱ ሰዎችንም ረግመዋል። በሌላም ተመሳሳይ ሐዲስ ወለድን የሚበላና የሚያበላን ሰው ጸሐፊውንና ምስክሮቹንም ረግመዋል። ከነዚህ የነቢዩ ሰለላሁ ዐለይሂ ወሰለም ንግግሮች መረዳት እንደሚቻለው ወለድን ቀጥታ መብላትም ይሁን ሰዎች ወለድን እንዲበሉ ማንኛውም አይነት ትብብር ማድረግ ወይም ሰበብ መሆን ትልቅ ወንጀልና የአላህ ሱብሓነሁ ወተዓላ እርግማንን የሚያስከትል የተወገዘ ተግባር ነው። በዘመኑ በስፋት የሚገኘው የወለድ ባንክ ቤት ላይ ማንኛውም የሥራ ድርሻ ላይ ተቀጥሮ መስራት፣ በወለድ ለሚሰራ ባንክ ቤትን ማከራየት በእነዚህም ሐዲሶች መሠረት ክልክልና የሐራም ገንዘብ መብላት ነው። አላህ ሱብሓነሁ ወተዓላ በተከበረው ቃሉ እንዲህ ብሏል፣ በመልካም ነገርና አላህን በመፍራት ላይ ተባበሩ፣ በወንጀልና ወሰን በማለፍ አትተባበሩ፣ አላህንም ፍሩ፣ አላህ ቅጣቱ ብርቱ ነውና። አልማኢዳ 2። የወለድ አይነቱ እጅግ በጣም ብዙ ነው። በዚህ ዙሪያ የተሰጡ የድምፅም ይሁን የጽሑፍ ትምህርቶችን ፈልጎ ዝርዝሩን በማወቅና አዋቂዎችንም ጠጋ ብሎ በመጠየቅ ከወለድና የሁለት ዓለም መዘዞቹ ራስን ማጥራትና ማዳን የእያንዳንዱ ለእምነቱ የሚጨነቅ ሙስሊም ግዴታ ነው። ይህ ካልሆነ ግን ከወዲሁ ራስን ከአላህ ሱብሓነሁ ወተዓላ ጋር ለጦርነት ማዘጋጀት ነው።
ከአላህ ስብሓነሁ ወተዓላ ጋር ጦርነት መግጠም የሚችል ማን አለ? ጌታ አላህ ስብሓነሁ ወተዓላ እናንተ አማኞች ሆይ አላህን ፍሩ፣ እውነተኛ አማኞች ከሆናችሁ ወለድን ተው ካለ በኋላ የሚከተለውን ብለዋል። ይህንን ካላደረጋችሁ ወይም ወለድ መብላት ካላቆማችሁ ከአላህና መልእክተኛው ጋር ጦርነት ውስጥ መግባታችሁን እወቁ። አልበቀራ 279። ዱንያ ላይ ወለድ ሲበላ የነበረ ሰው የቂያማ ቀን ላይ መሳሪያህን ይዘህ ለውጊያ ተዘጋጅ እንደሚባል አብደላህ ኢብኑ ዓባስ ረዲየላሁ ዐንሁ ተናግረዋል። የአላህ ጦር እሳት፣ የመልእክተኛው ጦር ደግሞ ሰይፍ እንደሆነ የተፍሲር ሊቃውንት ገልጸዋል። የወለድ አይነቱ ብዙ እንደሆነና ዝቅተኛው የወለድ አይነት የወንጀሉ ከባድነት የወለደች እናትን የመገናኘት ወይም የመድፈር ያክል ከባድ እንደሆነም ነቢዩ ሰለላሁ ዐለይሂ ወሰለም ተናግረዋል። በዘመናችን ገጠርና ከተማው ላይ ከካፊሩ አልፎ ሙስሊም ነኝ የሚሉ ሰዎች ዘንድ ወለድ በተለያዩ ስያሜና ምክንያቶች እጅግ በጣም እየተስፋፋ ነው። ሀገር ላይ ሰላም የማጣት በዝናብ መጥፋትም ይሁን በምርት መቀነስ፣ ድርቅና የኑሮ ውድነት የመብዛት አንዱ መንስኤም ሸሪዓ አጥብቆ የሚያወግዘው ወለድና አራጣ መብዛት ነው። በወለድ የሚሰራ ባንክ ቤት ላይ ብር በማስቀመጥ ተጠቃሚ መሆን፣ በወለድ ተበድሮ ሥራ መስራትም ይሁን ቤትና መኪና መግዛት ወዘተ ብዙ ቀልባቸው የደረቀና ለቁርአን መመሪያ ጀርባ የሰጡ ሰዎች ዘንድ ተስፋፍቶ የሚገኝ አሳፋሪ ተግባር ነው። የወለድን ገንዘብ ግብርና ቫት መክፈያ እንዲሆን ብሎ አንዳንድ የእውቀት ማነስ ወይም የኢማን ድክመት ያለባቸው ሰዎች እንደሚያደርጉት የወለድን ብር ለዘካ አወጣዋለሁ ብሎ እንኳን ቢሆን መቀበል አይቻልም። ሲጀምርም ገንዘብን በወለድ ማስቀመጥና ማበደሩ ራሱ ፈጽሞ አይቻልም። ሐዋላ በዘመኑ ተስፋፍተው ከሚገኙ የወለድ አይነቶች አንዱ መስፈርት የጎደለውና የሐዋላ ምንዛሬ ሥራ ነው። በመሰረቱ ብር በብርና ወርቅ በወርቅ ሲቀያየር እጅ በእጅ ሁለቱም እኩል መሆን አለባቸው። ይህ ካልሆነ ሪባ ወለድ ይሆናል። ወርቅ በብር ወይም በተቃራኒው ሲሆን እጅ በእጅ መሆኑ እንጂ እኩል መሆኑ ግዴታ አይደለም። እጅ በእጅ እዛው ቦታ ላይ በአካል ተረካክበው ሳይጨርሱ መለያየት ሪባ ወለድ ይሆናል። ይህም በበርካታ ግልጽ የነቢዩ ሰለላሁ ዐለይሂ ወሰለም ሐዲሶች የተረጋገጠና ሁሉም ሊቃውንት የሚስማሙበት ጉዳይ ነው። ከግለሰብም ቢሆን በአራጣ መበደር ክልክል ሲሆን ያለ ወለድ በትብብር መልኩ ከሆነ ከማንኛውም ሰው ሙስሊም እንኳን ባይሆን መበደር በመሰረቱ ይቻላል። ነገር ግን ክብርን የሚነካና ስም የሚያጠፋ ከሆነ አለመበደሩ በላጭ ነው። በዘመናችን ያሉ መገበያያ ገንዘቦችን የአንድ ሀገር ገንዘብ በሌላ ሀገር ገንዘብ ሲለውጡና ሲመነዝሩ ምንዛሬው በዕለቱ ዋጋ መሆኑና እዛው አንድ ላይ ባሉበት እጅ በእጅ መቀባበሉ ግዴታ ነው። የአንድን ሀገር ገንዘብም ቢሆን ሲመነዝሩ ድፍኑን ብር ሰጥቶ ዝርዝሩን ብር ሳንቲም ሙሉውን እዛው አንድ ላይ ጨርሰው ሳይቀበሉ የተወሰነውን ትቶ መሄድና መለያየት አይቻልም፣ ወለድ ይሆናል። አንድ ሀገር ውስጥ ያሉ ሁለት ሰዎች የአንድ ሀገር መገበያያ ገንዘብን ለመዘርዘርም ይሁን የሁለት የተለያዩ ሀገራት ገንዘቦችን ለመመንዘር ካመኑበትና ለዲን የሚጠነቀቁ ከሆነ በአካል ተገናኝቶ ወይም ተወካይ ልኮ እጅ በእጅ መቀባበሉ ቀላል ነው። ሁለት የተለያዩ ሀገራት ውስጥ ለሚኖሩ ሰዎች ይህንን ማድረጉ ትንሽ ሊከብድ ይችላል። ግን እጅ በእጅ ሳይቀባበሉ መመንዘርን ሸሪዓ የማይፈቅደው እስከሆነ ድረስ መተው ወይም ሌላ አማራጮችን መፈለግ ግዴታ ነው። ውጭ ሀገር ላይ የሐዋላ ዶላር፣ ዲርሃምና ሪያል ወዘተ ተቀብሎ አውሎ አሳድሮ መላክ ግልጽ ሪባ ነው። የብዙ ሰዎችን ሐቅ ይዞ ባለ ዕዳ ሆኖ ወደ አኼራ ለመሄድም የሚያጋልጥ ተግባር ነው። የዚህም መፍትሄ ዋጋው ቀንሶና መጠኑ አንሶም ቢሆን የሁለቱም ህጋዊ ተወካይ መሆን የሚችልን ህጋዊ ባንክ ቤት ተጠቅሞ መላክ፣ የሚፈለገው ሰው ራሱ በሚላክበት ሰው አካውንት በቀጥታ እንዲገባ ማድረግ። ይህም ካልሆነ ከውጪ ገንዘብ መላክ የሚፈልገው ሰው ራሱ ወይም የወከለው ሰው ገንዘቡን ይዞ ሐዋላ ወደሚሰራው ግለሰብ በመሄድ ገንዘቡ የሚላክበት ሀገር ላይም የገንዘብ ተቀባይና የሐዋላ ስራ የሚሰራው ሰው ተወካይ ሁለቱ በአካል ተገናኝተው ከዛም ስልክ በመደዋወል ውጪ ያሉት ገንዘቡን ሲቀባበሉ
ገንዘቡ የሚላክለት ሰውም ከሐዋላ ሰራተኛው ተወካይ በዕለት ዋጋ የሚያወጣውን የገንዘብ መጠን መቀበልና በስልክ መቀበሉን በማሳወቅ እጅ በእጅ የሚለውን ነቢያዊ መመሪያ በመጠኑም ቢሆን ተግባራዊ ማድረግ ይቻላል። ይህ ሳይደረግ ዲርሃምና ዶላር ወዘተ የውጭ ገንዘብን እየተቀበሉ በፈለጉት ሰዓት መላክና ዘግይቶ በባንክ አካውንትም ቢሆን ማስገባት ወለድን መብላትና ማብላት ይሆናል። ይህም ከላይ ከተገለጹ መረጃዎች በተጨማሪ አቡ ዳውድና ሌሎችን በዘገቡት የነቢዩ ሰለላሁ ዐለይሂ ወሰለም ሐዲስና ሐዲሱንም መነሻ ባደረገ የሊቃውንት ንግግር መሰረት ነው። ፊልምና ድራማ። አንዳንድ የፊልምና ድራማ ሥራ ላይ የተሰማሩ ሙስሊም ወገኖች አምኜበት ሳይሆን የፊልሙን የድራማውን ይዘት ለመጠበቅ ያክል ብቻ ነው ወዘተ እያሉ የኩፍር ወይም የክህደት ቃላትን የሚናገሩ ከኢስላም የሚያስወጡ ድርጊቶችን የሚፈጽሙ ከሙስሊም አንደበት የማይወጡ ለጆሮ የሚሰቀጥጡ ቃላትን የሚናገሩ ለምሳሌ ፈጣሪ ተሳስቷል የሚሉ ጠንቋይ፣ ሰይጣን ወዘተ ሆነው የሚተውኑ ተቃራኒ ጾታ ጋር ኢስላም የማይፈቅደውን አይነት መቀራረብ የሚያሳዩና የዝሙት መንደርደሪያ የሆኑ ንክኪዎችን የሚያደርጉ አሉ። እነዚህና መሰል ተግባራት ኢስላም ላይ ቀልድና ጨዋታን የማያስተናግዱ ከባድ ጉዳዮች ናቸው። ለገንዘብ ብሎ ይህን ሁሉ መሆንና ከሙስሊም የማይጠበቅን ነገር እያደረጉ ኢስላምን ማሰደብ ፈጽሞ አይገባም። ነገ ሞትና ቀብር ይጠብቀኛል ብሎ የሚያምን ሰው ገንዘብና ዝና ፈልጎ አኼራውን አያበላሽም። መንዙማና ነሺዳ። ካፊሮች ዘንድ ከተለመደው ፊልምና ድራማ ባልተናነሰ መልኩ ብዙ ጉዳቶች ካሉትና ትክክለኛ የገቢ ምንጭ ካልሆኑ ሥራዎች መካከል አንዱ በዘመኑ የኢስላምን ልብስ አልብሰው ኢስላማዊ እያሉ የሚጠሩት ድራማ፣ ነሺዳና የሽርክ ቃላቶችን የያዘ መንዙማ ነው። በተለይም ሴት ልጅ ከወንድ ራቅና ደበቅ እንድትል ከመታዘዟ ጋር ሚዲያ ላይ ወጥታ ምንም አይነት ፊልምና ድራማ ልትሰራና ነሺዳ ልታቀርብ በዚህ ገቢ እያገኘች ልትተዳደር አይገባም። ወንድም ይሁን ሴት በሽርክና ነቢዩ ሰለላሁ ዐለይሂ ወሰለም ላይ ወሰን በማለፍ የተሞሉ መንዙማዎችን ከዘፈኖች ጋር የተወሰዱ ሐሳብና ቅኝቶችን መሰረት ያደረጉ ነሺዳዎችን እያዘጋጁና እያቀረቡ ሰርግና መሰል አጋጣሚዎች ላይ አላህን ሱብሓነሁ ወተዓላና የመልእክተኛውን ሰለላሁ ዐለይሂ ወሰለም ስም ያውም ከከበሩና ከሌሎች የሙዚቃ መሳሪያዎች ጋር መጨፈሪያ ማድረግ ያለምንም ጥርጥር ሐራምና ነውር ተግባር ነው። የእውቀትና የኢማን ድክመት ያለባቸው ሰዎች እየተሸወዱ ሰርግና መሰል ዝግጅቶቻቸውን በእንዲህ አይነት ጭፈራዎች ማድመቃቸው የተለመደው የዘፈን ወንጀል የዳኑና የጸዱ አይመስላቸውም። ምክንያቱም በአክብሮትና በመተናነስ እንጂ ሊጠራ የማይገባውን የአላህ ሱብሓነሁ ወተዓላና የመልእክተኛውን ስምና ሰላት ዐለ ነቢይን መጨፈሪያ ማድረግ ወንጀሉ ከተራ ዘፈን የከፋ ነው። ይህ ነውር ተግባር ደግሞ የገቢ ምንጭ ማድረግ ሙስሊም ሴት ከመኝታ ቤት ውጪ ልትለብሰው የማይገባን ስስና ማራኪ ልብስ የለበሱ ሴቶችን ከወንድ ፊት ቀርበው እንዲጨፍሩ እያደረጉ ይህንንም ቀርጾ ሚዲያ ላይ ማሰራጨትና በላይ ክይታ ብዛት ገንዘብ መለቃቀሚያ ማድረግ ድርብርብ ጥፋትና ዲንን መነገጃና መጫወቻ ማድረግ ነው። እንዲህ አይነቱ ነሺዳና መንዙማ ዒባዳ ከሆነ ከመህጄ ጀምሮ ነው የጭፈራ ዒባዳ የተደነገገው። ነቢዩ ሰለላሁ ዐለይሂ ወሰለምና ባልደረቦቻቸው አሁን እየታየ ባለው መልኩ ይጨፍሩ ነበርን? ሰርጋቸውስ በዚህ መልኩ ነበር የሚከናወነውን? ታላቁ የኢስላም ሊቅ ኢብኑ ተይሚያ የሚከተለውን ብለዋል። በነቢዩ ሰለላሁ ዐለይሂ ወሰለም ዘመን ወንዶች ማናቸውም ድቤ፣ ከበሮ አይመቱም ነበር፣ በእጃቸውም አያጨበጭቡም ነበር። በዚህ ዘመን የዲን አካልና የሙስሊሞች ተግባር ያልነበረ ነገር ስሜት እንጂ መቼም ዲን ሊሆን አይችልም።